ይሄ ሁሉ ባንቺ ምክንያት ነው። እሺ ዞር በይ ሊዱ። ቆይ ችግርሽ ምንድነው? ከአደይ ጋር ነው ልቀቅኝ። አልለቅሽም ቤዛ። በላባ ጥራግራ ቤተሰቦቿን የምታስተዳድር ጀግና ሴት ነው ያፈቀርኩ። አቶ ይላ ማለት አንተ ነህ? ያንተን ደካማና ጠንካራ ጎን ነው። ፍቅር የምትናገረው ልክ ነው ቤዛ? አንቺ ነሽ የልጅ ወደ ቤት ያመጣሽው? አይደለም ዴቭ። ፍቅር እኔም እንዳንቺ እናት አለኝ። እሺ ተረጋጋ እስቲ። አንተ ምን ሆነ ነው? እኛን አታለውን እነሱ እዛ አለማቸውን ሲቀጩ ነው ያደሩት። እዚህ የመጣው ካንቺ ጋር ለመተዋወቅ ነው። ስለዚህ እማዬ ሌላ ሰራተኛ ቅጠሪ ብላኛለች። ምን አይነት ውሸታሞች ናችሁ? እናንተን ለመለያየት ሆን ብላ ያደረገችው ነገር ነው። ቆይ ለምን እንደዚህ ማድረግ አስፈልግ? ቆይ ምን ይሁን ብለሽ ነው ያልተፈጠረ ነገር ፈጥረሽ ያወራሽ? ዴቭ ልቀቅኝ። ቆይ ችግርሽ ምንድነው? ከአደይ ጋር ነው ልቀቅኝ። አልለቅሽም ቤዛ። ችግርሽ ምንድነው? አደይ ምን አርጊ ነው የምትያት? ቆይ ማን ነገር? እኔ ምንም አላደረኳትም። እባክህ ልቀቅኝ። ቃል ሰግቢልኝ፣ አልለቅሽም። ምንድነው ቃል የምገባው? ካሁን በኋላ በይ። እሺ ካሁን በኋላ አደይ ጋር በፍጹም አልደርስም። ፍቅር እንኳን የሆነ ነገር አስባ አደይ ጋር ብትመጣ እቃወማታለሁ በይ። እሺ አደይ እንከባከባታለሁ። ፍቅርም የሆነ ነገር ልታረጋት በሞከር እቃወማታለሁ በይ። እቃወማታለሁ። በጣም ጥሩ። ስለዚህ ከዚህ በኋላ አደይ ያንቺ ስራ ነች። ያንቺ ስራ ናት ማለት አልገባኝም። ትንከባከቢያታለሽ ልክ እንደ ልጅ። ዋት? አደይ የኔ ልጅ? አንድ ጊዜ እንኳን ከፍቷት ባይ ያንቺን ስም በመጥፎ ስታነሳ ባይ ጸብሽ ከሷ ጋር ሳይሆን ያኔ ከኔ ጋር ነው። ቆይ እሷ ማን ስለሆነች ነው የምንከባከባት? ቤዛ ስቢኝ፣ አደይ መከፋት አይደለም ደብሯት ባይ ጸብሽ ከኔ ጋር ነው። እና እኔ አዚያት እሹሩሩ ያልኩት ነው ካስፈለገ። አዎ። ኧረ እባክህ። አዎ። ምን ነው ቅራለሽ እንዴ? አይ እሺ በቃ እንከባከባታለሁ። አሁን ሂጂ ገዚ፣ ሂጂ ገዚ፣ ሂጂ። ኡፍ ዴቭ አስደነገጥከኝ እኮ። ምንድነው እኮ ትይለም እንዴ? ከማቋረጥሽ ብዬ እኮ ነው። ታውቂያለሽ አንዳንዴ ምን አለ እንዳንቺ ግድ የለሽ በሆንኩ ብዬ አስባለሁ። ዴቭ እኔ እኮ ግድ የለሽ አይደለሁም፣ ግን በቃ ይሄ ቤት በጣም ይጨንቃል። ያቺ ፍቅርም በጣም ተንኮለኛ ነች፣ ቤዛ ደግሞ ከሷ የባሰባት ነች። ታዲያ እኔ ምን ላድርግ? ስለሚደብረኝ እኮ ነው። በቃ እኔ ከዚህ ቤት የምንወጣበት ቀን ይናፍቀኝ። እማዬና አባዬ እስኪመጡ ነው። እነሱ ከመጡ እንሄዳለን። አታስቢ ሊዱ። የምርህን ነው ዴቭ? አንተም ትሄዳለህ? አዎ። ለምን የማልሄድ መሰለሽ? አደይን ትታት ትሄዳለህ? አደይ ዕለት ከዕለት ልቧ ከኔ እየራቀ መጥቷል። ለምን እንደምትሸሸኝ አላውቅም። የምርህን ነው ዴቭ? ቆይ ማሚ ግን ከሰራተኛ ፍቅር እንደያዘ ብትሰማ ምን የምትልህ ይመስላል? ትሰምኛለሽ ሊዱ? እማዬ አደይ ሰራተኛ እንደነበረች አንቺ ካለግርሻት ከማንም አትሰማም። እሺ አደይን በጣም ነው የምትወዳት? እንዴት ላስረዳሽ ሊዱ? ከኔ በላይ እሷን ትወዳታለህ አይደል? አይ ሊዱ፣ ያንቺና የሷ ቦታ እኮ በጣም የተለያየ ነው። ቢሆንም ለአደይ ብለህ ብዙ ቀን ተናግረኸኛል። ሊዱ፣ አንቺ እኮ ለአደይ ጥሩ አመለካከት ስላልነበረሽ ነው እንጂ አንቺ ትክክል ሆነሽ እኮ እኔ ለአደይ አልከራከርላትም። አጉል ሀቀኛ እያጫወተ ነው። እንደዛ እኮ አይደለም ሊዱ። እዚህ ቤት ሁሉም ተባብረውብኛል። ባርኮትም ፍቅርም ተባብረውብኛል። እዚህ ቤት ውስጥ ያለሽን ብቸኛ አማራጭ አንቺ ነሽ። ልታግዥኝ ይገባል። በምን ጉዳይ ነው ከጎንህ የምቆመው? በአደይ ጉዳይ ነው። አደይ የኔ እንድትሆን እንድታግዥኝ እፈልጋለሁ። መቼም አላረገውም። እሺ ከፈለክ ሌላ ሴት ስትፈልግ አግዝሃለሁ እንጂ ከአደይ ጋር መቼም አላረገውም። ለምንድን ነው የማታደርጊው? ቆይ ከአደይ ጋር የግል ጸብ አላችሁ እንዴ? ምንም ጸብ የለንም ዴቭ። ግን አደይ እኮ ሰራተኛችን ናት፣ ለአንተ አትገባህም። ስንት ሴት በሞላበት ሀገር ቆይ ምን አስነክታህ ነው አደይ? ምንም አላስነካችኝም ሊዱ። አደይም በጣም ነው ማፈቅራት። ኧረ ወንድሜ ሰው እንዳይሰማህ ትንሽ እንኳን እፈር። ለምንድን ነው ማፍረው? አደይ ለእኔ ልዩ ሴት ናት። እሷ ግን ለእሷ ያለኝን ፍቅር አልገባትም። ማን ስለሆነች ነው የማይገባት? አደይ ስለሆነች። እሷ እንዳንቺም እንደ ፍቅርም አይደለችም። በላባ ጥራግራ ቤተሰቦቿን የምታስተዳድር ጀግና ሴት ነው ያፈቀርኩት። መቼም በአደይ አላፍርም። እሺ ይህን ያህል ስለ አደይ? አዎ። ምን ነው አነሰብሽ አይደል? ይሁንማ የጋረደህ ነገር አለ እንጂ አንተማ በጤና አደይ ልታፈቅራት አትችልም። አሁን መቀባጠሩን ተይና ሊዱ፣ የምታግዥኝ ከሆነ አግዥኝ። እኔ ደግሞ ምን ላድርግልህ?
አደይ የኔ እንድትሆን እገዛሽ ያስፈልገኛል። በቃ ብቻዬን አልቻልኩም። ወይ አትልፋ ዴቭ፣ መቼም አላረግም። ለምን ቆመህ አትቀርም? እሷን ያንተ ለማድረግ መቼም አላግዝህም። እሺ የሆነ ነገር ልንገርሽ። ምንድን ነው? አደይ እሺ ብላኝ እኔ ከሆነች ከዚህ ቤት እንውጣና ብቻችንን እንኖራለን። አንቺም ከፍቅር ጭቅጭቅ ትገላገያለሽ። ማ እኔ ሊዱ ነኝ ከአደይ ጋር የምኖረው? እንዲሁም በዚህ ባህሪ የምትቀጥል ከሆነ ለማየ ነው እሺ የምነግርልህ። እስኪ ንገሪያት ሊዱ። ከዛ መቼም እህቴ ብዬ አልጠራሽም እሺ? እንዲሁም ሁለተኛ ከአደይ ጋር እንዳላይ እሺ? ዋ ተናግሬያለሁ። እኔማ ተጨነቄ የታለኝ ብዬ ነበር የመጣሁት። ለካ ተሳስቻለሁ። እንዴ ዴቭ አመረርካው እንዴ? አደይ እንግዲህ በጣም ይቅርታ የራስሽ ልብስ ሰጥቶሽ፣ ያው ካሉ ልብሶች ይልቅ ይሄ አንቺ ልብስ ያምርብሻል ብዬ። ችግር የለውም ለዲ። እና አደይ አሁን ላይ ምን እያሰብሽ ነው? እኔማ ሀሳቤ ትንሽ ብር ባገኝ ምግብ ቤት ነገር ከፍቼ እሷን ትልቅ ሬስቶራንት ማድረግ ነበር። በጣም አሪፍ ሀሳብ ነው አደይ። በቃ ኤላን እናማክረውና ብር የሚያበድረን ከሆነ በቅርቡ ነገሮችን አመቻችተን ስራ እንጀምራለን። እንግዲህ ፈጣሪ ያውቃል። እንዴ ኤላ ተመልሶ መጣ እንዴ? ማነው? እሺ ናኦል፣ ቆይ እንዴት መጣ? እንኳን ደህና መጣ ነው የሚባለው። እንዴት ናችሁ? ሰላም ነን ናኦል? አለሁልሽ ኬኳ። ምን ነው ዛሬ በሰላም ማለቴ ምን ተገኘና መጣ? ምን ይኖራል ብለሽ ነው? አሬ ትናንት ወደዚህ ስመጣ ነበር የተከተልኩሽ። ከዛ ቤት ሳመጣ ስቀር መጣው። ለምንድን ነው የተከተልከኝ? ገና እስክትመጪ መጠበቅ አልቻልኩም። የሆነ ነገር ላማክራችሁ ነበር። እሺ እሱማ እኔም ቤት ከመጣ ገላገልኝ። ምንድን ነው? እኔም ብኖር አይደብራችሁም አይደል? ከአደይ ጋር ብናወራ መታል አንቺ ትነግርሻለች። እሱ ስነትክን ነው። ከምታሙኝ ደግሞ ሁለታችሁም አማክሩኝ። እሺ እየሰማን ነው። አመሰግናለሁ ኬኮች። ለምኑ? ስለምትሰሙኝ ነው። ናኦል ጊዜያችንን ነው የሰጠነ። ቆይ ቀልድ ነው እንዴ ከኛ ጋር ያስከው? ይኸውልሽ ኬኳ፣ እኔ ብሌኔን ካጣው በኋላ መጓጓለት ነገር የለም። ስለዚህ ወደ ውጭ ለመሄድ ወስኛለሁ። እንደዛ ይሻላል ናኦል። ምን አማራጭ አለኝ? እዚህ ምንም አይነት ህይወት የለኝም። እና ህይወት እዛ ነው ያለው እያልከኝ ነው? ቆይ እንዴት ሀሳብሽ ልቀይር ቻልሽ አደይ? ከሌሊ ጋር እያወራን ነበር እና ብር ተበድረን የሆነ የራሳችንን ነገር ለመስራት አስበናል። ከዛ ተስፋ ማረግበት ነገር ይኖረኛል ማለት ነው። ስለዚህ እኔም ከእናንተ ጋር እዚህ መስራት እችላለሁ? አይ እኛ እንኳን ያሰብነው ለሁለት ነው፣ ግን አንተ ብቻ ማድረግ ትችላለህ። እንደዛማ እኔ ብቻዬን ማድረግ አልችልም። ለምን? እኔ እዚህ መቆየው የመስራት ሞራል ያለው የሚያግዘኝ ሰው ሲኖር ነው። እናንተም እንደ ወንድም የምትንከባከቡኝ ከሆነ ማለት ነው። አሁንም እኮ ወንድማችን ነህ። እስኪ ሶስታችንን በደንብ እንማከርበትና ከዛ ወደ ስራ እንገባለን። እርግጠኛ መሆን እንችላለን። አዎ አደይ፣ አንቺ ስራ ስለሚበዛብሽ እኔና ለምለም ሁሉን ነገር እናስተካክለዋለን። አንቺ እስከዛው ስራ መልቀቅ የለብሽም። እሺ ናኦል፣ ግን አንተ ገንዘብ ከየት አምጥተህ ነው? የሰራውበት ብር ነበር። ሴቶችን ሽጥ ያመጣው ገንዘብ እንዳይሆን። አዎ ምን ነው? እሱ የራስ ምርጫ ነው። ግን ይሄ ገንዘብ የሴቶች እንባ ያለበት ገንዘብ ነው። አውጥተህ ለበጎ አድራጎት ድርጅት ብትሰጥ የተሻለ ነው። አደይ እውነቷን ነው። ምናልባት ይሄን ገንዘብ ብዙ ነገር ልታደርግበት ትችላለህ፣ ግን ምንም የሚጠቅም ነገር የለም። ያለን ገንዘብ እንዳለ ለእርዳታ ድርጅት ሰጥተህ ከዜሮ መጀመር ነው ያለብህ። እንዴ የምራችሁ ነው የምታወሩት? አዎ ናኦል፣ የሰው ነገር ያለበት ሁሉ ያንተ አይደለም፣ ይቅርብ። እኔማ ይህን ላማክራችሁ ነበር፣ ግን እንደዛ ካረኩ ምንም ብር አይኖረኝም። የምትኖርበትን ነገር መቼም ቢሆን ፈጣሪ አይሳጣም። ናኦል አንተ ብቻ ደፈር ብለህ አድርገው። ደግሞ በረከሰ ነገር የመጣ ነገር አንተን ራሱን ነው የሚያረክስህ። ምናልባት ሀብትን በሀብት ላይ ሊጨምር ይችላል፣ ግን አንተን ራሱ ይዞ ነው የሚጠፋው። አዎ ናኦል፣ ለሊ ልክ ናት። ሌላው ያንተ ውሳኔ ነው። እንደዚህ እያላችሁ ግግምል ይመስላችኋል? አደይ እንዳለችው ብሩን ለበጎ አድራጎት አስገባለሁ። ከዛ በኋላ የሚሆነው ማየት ነው። ቢበዛ ከዜሮ መጀመር ነው። አንተ ቤቴ ውስጥ ምን እየሰራ ነው? ኦ አቶ ይላ ማለት አንተ ነህ? ለሊ፣ ይሄ ልጅ ቤቴ ምን እየሰራ ነው? እንትን ነው። ምን? እኔ ሊያወራኝ መጥቶ ነው። ስለዚህ አንቺ ነሽ የልጅ ወደ ቤት ያመጣሽው? ምን ቤቴ ትላለህ? ቤት ብርቅ ነው እንዴ? ናኦል እንዴ አታዩም እንዴ? አስሬ ቤቴ የመጣችሁ የሚለው ቤት ብርቅ ነው? በቃ ተነሳኝ አውጣ። አዎ ይዘሽው ብትወጪ ይሻላል። በቃ እንሂድ። ሚስት በጣም ጥሩ እንግዳ ተቀባይ ነች። አንተ ግን እንደዚህ አልጠበቅኩም። በጣም አስገርመኛል። አንተ ልጅ ምሰማ ከሆነ ስማ፣ አይ አልሰማ የምትል ከሆነ ግን እየጎተትኩ ማውጣት እኔ ነኝ። ማንም ሰው ያለ ፈቃድ ቤቴ መግባትን መቀመጥም አይችልም። ገባ? አሁን ውጡ።
ኤላ ተረጋጋ እንጂ ለሊ ከዚህ ልጅ ጋር መቼም ላይሽ አልፈልግም የመንደሩ የመጨረሻ ቤቶች ተለቀዋል። በኮሪደር ልማቷ እያሸበረቀች ባለችው በለቡ መብራት በ65000 ካሬ ላይ ባረፈው በዲኤምሲ ሪል ስቴት ውብ መንደር ውስጥ በውድ ደንበኞቻችን ጥያቄ መሰረት በካሬ እስከ 20000 ብር ቅናሽ የተደረገባቸው ግንባታቸው 50% በደረሰው ብሎኮቻችንና ዲያስፖራ ቁጥር 3 ላይ ለ20 ደንበኞች ብቻ በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያ ማለትም ከ475000 ብር ጀምሮ ከ60% የባንክ ብድር አማራጭና እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 5 ቀናት ብቻ እየሸጥን እንገኛለን። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ለመመዝገብ ከታች ባለው ስልክ አሁኑኑ ይደውሉ። መልካም ዕድል። ዲኤምሲ ሪል ስቴት። ወይኔ ቤዛ፣ እስቲ ጓደኞችሽ ናቸው። አንቺ ብቻ እኮ ነሽ እዚህ ቁጭ ያልሽው። ለነገሩ ይሄ ባርኮትም የለም ምንም ፍጥነት የሚባል ነገር የላቸውም። ቆይ አንዴ ሶስተኛ ሰው ብጨምርስ? እናቱም አባቱም ውጪ ናቸው። እቺ ሊዱ ናት። እሷን ደግሞ ቆንጠጥ ማድረግ ነው። ከዛ ዴቭን ጨምሬ በአጭር ጊዜ ውስጥ ህይወቴን መቀየር እችላለሁ። አንቺ እዚህ ምን ትሰሪያለሽ? እስቲ ተነሽና ምግብ ስሪ፣ በዛውም ሙያሽ ይታይልሽ። ኦ መጣሽ እንዴ? እኔማ ወደ አንቺ ልመጣ ነበር። ምን ፈልገሽ ነው የምትመጪው? ስለ ዴቭ አንዳንድ ነገሮች ልጠይቅሽ። ስለ ዴቭ ምንድን ነው የምትጠይቂ? ከሱ ጋር ደግሞ ምን አገናኛችሁ? ቆይ ግን ዴቭ አደይን በጣም ነው እንደሚወዳት። አልገባኝም። ዴቭ አደይን ማፍቀሩ ካንቺ ጋር ምን ያገናኛችኋል? ነውስ ከባርኮት ወደ ዴቭ ልዞሪ ነው? ውይ አንቺ ደግሞ ሁሌ የምታስቢው የቀሽ ማስተሳሰብ ነው። በቃ እኔማ አንቺና ዴቭን አንድ ላይ ለማድረግ አስቤ ነበር። ቀረብሽ። እንዴት ነው እኔና እሱ ልታቀራርብን ያሰብሽው? እሱን ለእኔ ታዩ። ዴቭን ላውራውና እነግርሻለሁ። የማይሆን ነገር አስበሽ ከሆነ ግን ቤዛ አንላቀቅም። ቆይ ግን ሞኝ አደረግሽኝ እንዴ? ዴቭ የሚወደውና የሚጠላውን ጠንካራና ደካማ ጎኑን ንገሪኝ። እንዴት ናችሁ? እኔ ስለ ዴቭ በምን አውቃለሁ? ይኸው ራሱ መጣልሽ፣ ጠይቂው። ምንድን ነው የምትጠይቀኝ? ያንተን ደካማና ጠንካራ ጎን ነው። ምን? ይሄ ደግሞ ማለት ነው ፍቅር የምትናገረው ልክ ነው ቤዛ? አይደለም ዴቭ፣ አንቺ አምሻ እንዴ? ራስሽ አይደለሽ እንዴ ፍቅሬ ሊገባው አልቻለም ምን ማድረግ አለብኝ ብለሽ የጠይቅሽኝ? ቤዛ ቆይ ምን እያወራችሁ ነው ያላችሁት? አዎ ዴቭ ራሷ ናት። ዴቭ እንዴት ተማጣምደው ብላ ስጠይቀኝ እኔ ስለ ዴቭ ጸባይ አላቅም ስላት ካንተ የማምለጫ ያመጣችሁ ዘዴ ነው። አንቺ ቀባጣሪ ምን አባሽ ነው የምትቀባጥሪው? እኔ መቼ ነው እንደዛ ያልኩት? ያምሻል። ጤነኛ አይደለሽ? እኔማ ጤነኛ ነኝ። ራስሽ እኮ ነሽ የነካካሽኝ። ቆይ ምን ለማድረግ እየሞከርሽ ነው? እኔ አንቺን ልጠይቅሽ እንጂ ስለ ዴቭ ማጣራት የፈለግሽው ለምንድን ነው? በቃ እሺ ይበቃል። ዴቭ ራሷ እኮ ናት። ምንም መስማት አልፈልግም። ምንም ነገር አትንገሪ። ቆይ እናንተ ግን ወንድሜ ምን አድርግ ነው የምትሉት? ስንት ቦታ ይከፋፈላችሁ ለእናንተ ሲል አንቺን ከወንድሜ ላይ አንሺ። እሺ አዳሜ ደግሞ ወሬሽ አታሪ በጥፊ ነበር ማለት። አደይ እኔም እኮ ፍቅረኛ ኖሮኝ ያውቃል፣ ግን እንደሱ አካብጄ አላውቅም። ኢላና ትፈረድበት በጣም ስለሚወዳት እኮ ነው። እና ያንተ ውሸት ፍቅር ነበር እያልሽ ነው? አይ እንደዛ ማለት ሳይሆን ያው ሰው ከሰው ይለያያል ብዬ ነው። ደግሞ ኤላ በጣም ጥሩ አፍቃሪ ነው። ከዚህ ሁሉ አመት በኋላ እንኳን ለልጅ ስትመጣ ምንም ሳይንገራገር ነው የተቀበላት። በጣም ነው የሚዋደዱት። መስሎሽ ነው እባክሽ። ቢወዳትማ ኑሮ እሷ ወዳ የጠራችውን እንግዳ በሙሉ አክብሮ ይይዝ ነበር። አላይሹም እንዴ እንዴት ውሻ አድርጎ እንዳባረረ? ለሊ ደግሞ ማን ነው ወደ የጠራችሁ? ያው አንቺ ማለቴ ነው። አንተ ማለቴ ነው እንጂ እኔማ እሱ ጋር አይደል እንዲያደርኩት። ምንም አሸፋኝለት። እኔ ልጁ ምንም አልተመቸኝም። ስላልተግባባው ነው እንጂ ተወደዋለህ። አሬት አባቱን የተሳገኘው ነው። እኔ እኮ ሊዱ ሁሌ ኤላ ኤላ ስትል ሊላት ብዬ ነው። እንደዛ ከሆነማ እንደውም ሊዱ ስለ ኤላ መጥፎ ነገር ስታወራ እንዳሰማ ተጠንቀቅ። እሷ በሱ ጉዳይ አትደራደር። ብዙ ጠበቃ ነው ያለው በእኛ። ያው ካንቺ ባይበልጥም ማለት ነው። አይነዋል ያንተ ቀልድ ማለቅ የለውም። ለማንኛውም በቃ ተመለስን፣ ይደርሻለሁ። ቆይ አንቺም እንደ ሊዱ ዴቭን ፈርተሽ ባልሆነ ደግሞ እሱ ምን ይሁን ብዬ ነው የምፈራው? እና ገና ሰፈር ስንደርስ ተመለስ ለምንድን ነው የምትይኝ? እኔ ደክማል ብዬ ነው። ካልደከመ ምን ቸገረኝ? እኔ ያልደከመኝ እባክሽ ነኝ እንጂ
ይቅርታ ዲቭ፣ ሰላም ኮኮ ገባው አይደል? ለዛሬ ችግር የለውም። ለሌላ ቀን ግን የሰው ክፍል ስትገቢ ዘቡ ተብሎ አይገባም። እሺ ኦኬ፣ ይቅርታዬን አልተቀበልከኝም ማለት ነው። እና ምን ልቀጣ? ባይዋጥልኝም ተቀብዬሻለሁ እና ምንም ልቀጣሽ ስለማልፈልግ የመጣሽበትን ጉዳይ ተናገሪ ነው እንጂ። እኔማ የመጣሁት የሆነ ነገር ልነግርህ ነበር። ምንድን ነው እሱ? ቆይ ግን አደይ የት እንዳለች ታውቃለህ? እኔ አላውቅም። አንቺ ግን የምታውቂ ትመስያለሽ። የት ነው ያለችው? ኤላ ቤት ትናንትና ማታ ሄጄ ነበር። ስገባ ያየሁት ነገር በጣም ነው ያሳዘነኝ። ለምንድን ነው ያዘንሽው? ባርኪና አደይ አንድ ላይ ነበሩ። ባርኮት ወደ ስራ አልተመለሰም እንዴ? በፍጹም እኛን አታለውን እነሱ እዛ አለማቸውን ሲቀጩ ነው ያደሩት። የምርሽን ነው ቤዛ? ከሰው ሰምቼ ቢሆን እሺውን ያጠራጥራል። ትናንትና ማታ ኤላን ስለ ቤተሰቦቹ ጉዳይ ላወራው ሄጄ በአይኔ በብረቱ ያየሁት ነገር ነው። ከባርኪ ጋርም የተጣላንበት ጉዳይ ነው። አደይና ባርኮት አንድ ላይ ሆነዋል እያልሽኝ ነው? አዎ ዴቭ፣ ቁርጥህን ወቅ ብዬ ነው የምነግርህ እኮ። አደይ በእኔ ጨክን አደረገችው? እሷማ ምንም አልመሰላትም እያልኩ። ታዲያ ለምን ትላንት አልነገርሽኝ? እኔማ በቃ ማወቅ አይቀርም አብረው መምጣታቸው አይቀርም ብዬ ነበር ያልነገርኩ። ግን ትናንትና ማታ እዛ አብረው ስላላደሩ ትመጣለች ብለህ ተስፋ እንዳታደርግ ብዬ ነው የነገርኩህ። አይዞ ዴቭ፣ ጠንካራ መሆን አለብህ። ያው ሁለታችንም ላይ ነው የተጫወቱብን። ተረጋጋ እስቲ። አንተ ምን ሆነ ነው? ተረጋጋ። እያየሁ ነው። አቅፋት እኮ ይዞት እየሄደ ነው እኮ። ተረጋጋ። ምን ሆነ ነው? ቆይ እንደውም ይኸውልህ በዛ በኩል እንሂድና ማለት ነው። እስቲ መጨረሻችሁ ና ግድ ያው ቻው እያለት ነው። በቃ ና ግድ የለም ዝም ብለህ ተረጋጋ። ምን ሆነ ነው አንተ? እንዴ እንደዚህ በዚህ ሙድ ሆነ ምንም ነገር እንዳትወራ። አትወይም እንዴ? ምን ፈልጎ ነው ያቀፋት እኮ? በቃ ተረጋጋ አልኩህ እኮ። በቃ ይኸውልህ እኔ እሱን አወራዋለሁ። አንተ ብቻ ዝም ብለህ ተረጋጋ። ግድ የለም ስማ፣ ይኸውልህ ቀዝቀዝ ብለህ አውራት እሺ? እኔ እሱን አወራዋለሁ አልኩህ። ኪንጎ ዞር በልልኝ፣ ደክሞኛል፣ ልሄድበት። ከናውል ጋር ምን እየሰራች ነበር? አይመለከትም። እያንዳንዱን እንቅስቃሴ ለአንተ ማሳወቅ አይገባኝም። በመንገድ እየገባ እንቅፋት አትሆንብኝ። ኑሮ ልኖርበት። ቆይ ምን ባረኩሽ ነው እንደዚህ የምትጠይኝ? ባፈቀድኩሽ በወደድኩሽ? ቆይ ለእሱ እንደሳቅሽለት አንድ ቀን እንኳን ብትስቅልኝ ምን አለበት? አደይ ኪንጎ እንደዛ አትበል። እኔ ምንም ነገር አስቤ አላደረኩም። ቆይ አንተም ግግም አልክብኝ። ነገርኩ አስነገርኩ፣ ግን አሰማም። በቃ እኔ ሁሉ ነገር መርር ብሎኛል። ከመንገድ ዞር በልልኝ። ዞር አለኝ። የትም አይሄድም። ዛሬ እዚሁ ትነግሪኛለሽ። ኪንጎ እጅህ ልቀቀኝ። ምን እያደረክ ነው? አረ ኪንጎ ምን እያደረክ ነው? ዞር በልልኝ። ቆይ ንገሪኝ፣ ከአንቺ ጋር ሻይ ቡና ለማለት ምንድን ነው የሚያንሰኝ? ንገርኛ። ከስንት ሰው ጋር ነው ካፌ ለካፌ ሲዞር ያየሁሽ? ለእኔ ሲሆን ነው ግልምጮና ስድቡ? ምንም በማስመልከት ነው? ምንድን ነው ችግርሽ? ንገርኛ። ልቀቀኝና እነግርሃለሁ። አየህ አይደል፣ ለጠየቅከኝ ጥያቄ ነው መልሱ። አንተ በጉልበት ነው የምታምነው። ፍቅር ደግሞ በግዴታ የሚሆን ነገር እንዳልሆነ ገና አልገባም። ብዙ ነገር ይቀራል። አደይ፣ ይህ ሁሉ ነገር እኮ የማደርገው ስለምወድሽ ነው እና እኔ ብቻ እንድትሆኝ ነው የምፈልገው። ፍቅር እኮ እንደዚህ አይደለም ኪንጎ። እኔ አሁን በጣም ከፍቶኛል። ምን እንደከፋኝ ታውቃለህ? አታውቅም። የጎደለኝን ነገር ከጎኔ ይሆን አግዘኛል፣ አላገዝከኝም። ከዛ ይልቅ ግን አንተ ወደ ኋላ እየጎተትከኝ ነው። እኔ ደግሞ ይሄንን ፍቅር ነው ብዬ መቀበል ይከብደኛል። በቃ ተወኝ። እሺ ንገሪኝ፣ ምንድን ነው የምትፈልጊው? እንደ ሌሎቹ ወንዶች ካፌ እንድጋብዝሽ ነው? ጫማ ነው? ልብስ ነው? ምንድን ነው የምትፈልጊው? ሰማኛለህ? በዚህ አስተሳሰብ መቼም ቢሆን ከኔ ጋር ትሆናለች ብለህ እንዳታስብ። እኔን ካላወቀኝ ጓደኛ አብሮ አደጌ ነው። እሱ በደንብ ስለኔ ያስረዳል። በተራ ነገር የምታለ ተራ ሴት አይደለሁም። እሺ አብረን መሆን እንደማንችል ዛሬ ደግሞ ስላረጋገጥክልኝ በደንብ አመሰግናለሁ። እሺ እንዴት አልጨነቅም እማዬ? እኔ እኮ ምን ማድረግ እንዳለብኝ እንኳን ግራ ገባኝ። ትምህርቴን እንኳን መማር አልቻልኩም። ስራ እየበዛብኝ ነው። ማጥናት እንኳን አልቻልኩም። አዎ እማዬ፣ ተሰቃየሁልሽ እኮ። ቤት መቀመጥ ካቆመች እኮ ቆየች። ኤላ ቤት ማደር ጀምራለች። ይኸውልህ እኔ እንግዳ ፊት ምንም አልልህም ብዬ ነው እንጂ በጣም ነው ያሳፈርከኝ። ቆይ ናውልን እንደዛ በሻቅጠ ለምን ታስወጣዋለህ? ይቅርታ ለልዬ፣ አንቺ ፊት እንደዛ ማድረግ አልነበረብኝም። እኔ ፊት ሳይሆን እንደዛ ማድረግ ያልነበረብህ ናውል ፊት ነበር እንደዛ ማድረግ ያልነበረብህ። በል አሁን ሄደህ ይቅርታ ትጠይቀዋለህ። አላደርገውም። ለምንድን ነው የማታደርገው? ልክ ስለሆንኩ ነው። ልክ ከሆንክ ታዲያ ለምንድን ነው እኔን ይቅርታ የምትጠይቀኝ?
አንቺን ስለደበረሽ ነው እንጂ ይሄ ናኦል የሚባል ልጅ ምንም ደስ አይለኝም። ሲጀመር ከሁሉም ጋር ነው የሚቀራረበው ልጁ። ሁሉም ስር ለስር ነው የሚልከሰከሰው። ማን ነው ማን የሚልከሰከሰው? ይኸውልሽ ለሊ፣ ናኦል ከሊዱ ጋር ከፍቅር ከአደይ ጋር ከሁሉም ጋር ይተዋወቃል። አሁን በእርግጠኝነት የምነግርሽ ነገር እዚህ የመጣው ከአንቺ ጋር ለመተዋወቅ ነው። እንዴ ታዲያ ከናኦል ጋር መቀራረባችን ምን ችግር አለው? ችግርም አለው እኮ። ምን አይነት ችግር? እስኪ ንገረኝ። በቃ እኔ አንቺ ማንም ሰው ቀና ብሎ እንዳይብኝ አልፈልግም። አየህ፣ እኔም ከሊዱ ጋር ያኔ እንደዛ ስትቀራረቡ እንደዚህ ነበር የተሰማኝ። እና እየተበቀልሽኝ ነው ለሊ? አንተን የምበቀልበት ምን አቅም ይኖረኛል ብለህ ነው? ነገሩ በአንተ ጋር ዞሮ ሲመጣ ገርሞኝ እንጂ። ይቅርታ አደረግሽልኝ ማለት ነው? ውይላ ቅድም በጣም ነበር ያሳፈርከኝ። ለናኦል እኔ ራሱ በጣም ተሳቀቅኩለት። ምን ይሁን ብለሽ ነው አንቺ ደግሞ ለሱ የምትሳቀቂው? እኔም ብሎ ሲመጣ አንተ እንደዛ በሻቅተህ ስታወጣው እኔ ምን ልበል? ለማንኛውም ግን ናኦልን ቤት ጋብዘንም ቢሆን ይቅርታ መጠየቅ አለብን። የባሰ አታምጣ ማለት እኮ ይሄ ነው። ልጁን ፊት ከሰጠነው እኮ እዚህ ልደር ብቸኝነቱ ሊገለኝ ነው ማለቱ አይቀርም። በጭራሽ ሚስቴን ከእጄ ሲወስዳትማ ዝም ብዬ ላይ ለሊ፣ በጭራሽ እንዳታስቢው። ይህንን ያክል ትፈራዋለህ እንዴ? ምን ያስፈራኛል? አልፈራውም። ያው መጠንቀቁ አይከፋም ብዬ ነው። አይላ ትገርማለህ። አንተ ራሱ ያልታወቀብህ ቀናተኛ አይደለ እንዴ? ከአንቺ ባልበልጥም። እሺ ማዬ፣ እደውልልሻለሁ። ስሚ አንቺ ማትረቢ፣ ይሄንን ቀን ምን ያክል በጉጉት ስጠብቀው እንደነበረ ታውቂያለሽ ወይስ አታውቂም? የቱን ቀን ደግሞ? ምን አገኘሽ? አሁን ከወተትሽ ቅራቅንቦሽን ሰብስበሽ ከዚህ ቤት ውልቅ በይ። በህልምሽ መሆን አለበት። እማዬን እያወራኋት ነበር። ለዚህ ቤት አታስፈልጊም። ዳይ ቀጢ። እትዬ እኔ እንደወጣ አዘዙ? እንዲያውም አንቺ መቸገር የለብሽም። እኔ ኮተትሽን ራሴ ሰብስቤ ያመጣልሻለሁ። አደይ፣ አንቺ አደይ፣ ምን ፈለግሽ? አንቺ ደግሞ አደይ መኝታ ቤት ምሰራለሽ? ቤዛ እንኳን ደስ አለሽ። እንዴ ምን ታገኘ ደግሞ? እማዬ አደይን ከቤት እንዳባረራት ነገረች። እንዴ የምርሽ ነው? አዎ፣ ምን ያስወሽኛል? ቆይ ግን እንዴት አድርግሽ ብታቀነባብሪው ነው በአጭር ጊዜ የምታስወግጃት? ቤዛ እኔ እኮ ፍቅር ነኝ፣ ምንም አያቅተኝ። ቆይ ግን ለእናትሽ ምን ብለሻት ነው? አደይ በጣም እንዳስቸገረች እዚህ ቤት ማደር እንደቆየች ነገርኳት። እኔም ስራ እየበዛብኝ እንደሆነ። ከዛ እማዬ እንዴት እንደተናደደችባት ብታይ። ብቻ ግን ደስ ብሎኛል። እንኳን ደስ አለሽ ፍቅር። አታሽቃጭ። ቆይ ፍቅር እሰራልሻለሁ። የቆፈርሽ ጉድጓድ ውስጥ መልሰሽ እንድትገቢ ነው ማደርግሽ። በአንድ ድንጋይ ሁለት ወፍ ማለት እንዲህ አይደል? ምን ተገተረሽ ታይኛለሽ? አታግዥኝም ነበር? ባለቀ ሰዓትማ እጅን አላልነካካም። ራስሽ ተውጪ። አደይ። አቤት ዴቭ። ብራቮ፣ በጣም አድናቂሽ ነኝ። ዴቭ ቆይ ምን እየሆንክ ነው? እያበድክ ነው እንዴ? አላበድኩም፣ መቼምም አላብድም። የልብሽ ሞላል። የምትፈልጊውን ነገር አገኘሽ አደይ? ቆይ ምንድን ነው? እስኪ ተረጋጋ እናውራ። ሁሉም ነገር ቤዛ ነው ያለች። ቤዛ ምንድን ነው የነገረች? እሺ ሙሽሪት መጣሽ? ቤዛ ለዴቭ ምንድን ነው የነገርሽው? ሁሉንም ነገር ነግራኛለች። ቆይ እንዴት እንደዚህ ታደርጊያለሽ? እኔም ብትነግሪኝ ምን እልሻለሁ? ቆይ ለምንድን ነው እንደዚህ የምትጫወቺብኝ? ዴቭ በግልጽ የምታወራ ከሆነ አውራ፣ ካልሆነ ግን ልግባ፣ ብዙ ስራ አለብኝ። ወዴት ነው የምትገቢው? አንቺ ይሄንን ኮተት ለመሰብሰብ ነው የምትገቢው? ፍቅር፣ እማዬ ከቤት ውጪ ብላታለች። ለምን? ኤላ ቤት በተደጋጋሚ እያደረች ስለነበር የቤቱን ስራ የሚሰራው ጠፋ። ስለዚህ እማዬ ሌላ ሰራተኛ ቅጠሪ ብላኛለች። ምን አይነት ውሸታሞች ናችሁ? ዴቭ እኔ ምንም ያጠፋሁት ነገር የለም። ከዚህ በላይ ቆይ እንዴት ትስራላችሁ? አደይ አንድ ጥያቄ ልጠይቅሽ። የባርኮትን የፍቅር ጥያቄ ተቀብለሽዋል? እናንተ ደግሞ ምንድን ነው የተፋጠጣችሁት? እኔ ማንንም ፍቅር አልተቀበልኩም። የመቀበል ሀሳብም የለኝም። ቆይ ማን ነው እንደዚህ ያለ? ትላንት ማታ ኤላ ቤት ከባርኮት ጋር ነበርሽ? አረ በፍጹም ባርኮት እዛ አልነበረም። ቤዛ እየዋሸች ነው። በአይኔ በብረቱ ከባርክ ጋር ይቻቸዋለሁ። ቤዛ አትዋሺ። ትላንትና በፍጹም ኤላ ቤት አልነበርሽም። እኔ ምን ተሰምቶኝ እዛ ቤት እንደሄድኩ በፍጹም የምታውቁት ነገር የለም። ቆይ ለምንድን ነው ከመሬት ተነስተሽ ለዴቭ እንደዚህ ያልሽው? ዴቭ እየዋሸች ነው። ውሸታም። እሺ አፍሽን ዝጊ። እኔ ምንም የዋሸሁትም ያደረኩትም ነገር የለም። ዴቭ እንድታምነኝ አልጠብቅም።
እኔ ከእናንተ በላይ እዚህ ቤት ውስጥ መኖር እንዴት ስልችት እንዳለኝ ማን በነገራችሁ? ቆይ አደይ ምን አድርጊ ነው የምትሏት? ቆይ ምን ለማድረግ የሞከርሽ ነው ቤዛ? እኔን መለኝ ዲፍ። አደይም ፍቅርም እየዋሹ ነው። እኔ ግን ትክክለኛውን ነገር ነው እየነገርኩ ያለሁት። አደይ ምን አጥፍተሽ ነው? ቤዛ ያልሰማሽውን አትቀባጥሪ። ምንድን ነው ያልሰማሁት? አሁን አውቀሽ ለእናትሽ ያለ የሌለውን ነገር ተናግረሻ እንድትወጣ ያደረግሽው? አረ ነገርኩሽ፣ ደግ አደረግኩ። አንቺስ ብትሆኚ ባርኮትና አደይ ያልተገናኙትን ኤላ ቤት ያልሄድሽውን የውሸት ሄጃለሁ ብለሽ አደይና ዴቭን ለማጣላት ያሴርሽውን አልተናገርሽም? አፍሽን ዝጊ አንቺ ክፍታፍ። በቃ እሺ በቃችሁ፣ ሁለታችሁም ውጡ። ኧረ እዚሁ መዋረድ ውሸታሞች። እኔን መለኝ ዲፍ። ፍቅርና አደይ እየዋሹ ነው። እስካሁን የሰማሁሽም ቆጭቶኛል። እሺ ውጪ በቃ። ይኸውልህ ዲፍ፣ ዝም በይ። ውጡ፣ ሁለታችሁ ውጡ። ውጪ ፍቅር። አይ ወንድሜ እነዚህን ሰምታ አደይን ታስከፋታለህ? አደይ ይቅርታ አድርጊልኝ እሺ። ዴቭ ልቀቀኝ፣ ልሄድበት። ወዴት ነው የምትሄጂው? ምን ነው የሁሉ ስቃይ በኔ ላይ? እናት እንደሌለው ቤት እንደሌለው። አሁን ግን የመጣው ይምጣ፣ እናቴ ጋር እሄዳለሁ። ምን? ቆይ ይሄ ሁሉ እኔ ስለተናገርኩሽ ነው አደይ? ቤዛና ፍቅር እኮ ናቸው የማይሆን ነገር የተናገሩኝ። ዴቭ እኔ ይህንን ካንተ አልጠብቅም። እኔን የምታውቀኝ ይመስለኝ ነበር። አደይ ይቅርታ አድርጊልኝ። አትልፋ ዴቭ፣ ካሁን በኋላ እኔን አትየኝም። አደይ ወንድሜንማ እንደዚህ አታሰቃየው። ተይ ስርዓት ይኖርሽ። ይቅርታ አድርጊልኝ አደይ፣ እባክሽ ትተሽኝ አትሂጂ። ቆይ ያለ አንቺ እንዴት እሆናለሁ? እሺ ዴቭ ይቅርታ አድርጊላለሁ። ካሁን በኋላ ግን በቃኝ። እዚህ ቤት ሁሉም ነገር ሰርችቶኛል። በጣም ታገዝኳችሁ። ስለነበረን ጊዜ አመሰግናለሁ። ልቀቀኝ፣ ልሄድበት። አደይ ወንድሜና በቃ ተዋት ሂድ። አንቺ ተረገምሽ። ቆይ ምን ለማድረግ እየሞከርሽ ነው? አንቺ ቆይ መቼ ነው አርፈሽ የምትቀመጪው? ሁሌ እኮ ቅዶቼ እንዳበላሽሽብኝ ነው ታውቂያለሽ። ታባሽ ፍቅር፣ እኔም እንዳንቺ እናት አለኝ። እሺ እዚህ ሁሉንም ጭዬ አርፌ ስቀመጥ ክብር የሌለኝ ሆኖ ሳይሆን ለእንጀራ ብዬ ነው። አንቺ ግን በጣም ክፉ ሴት ነሽ። በጣም ታገዝኩሽ። እሺ እኔ ምንም አልልሽም። መልካሙ ሊግጠምሽ። እንዳንቺ ክፋት ሳይሆን መድኃኒዓለም እንደ ቸርነቱ ይጠብቅሽ። እሺ ወንድሜ ተረጋጋ በቃ። እንዴ ካለሷ እኮ መኖር ማትችል አስመሰልከው። አዎ መኖር አልችልም። ሊዱ አደይ እኮ በቃ ሄደች። ድጋሚ እኮ አላያትም። አረ እንደዚህ ስትሆን እነ ፍቅር ምናምን ቢያዩ ይስቁብሃል ዴቭ። ይሳቋ። ስለ እነሱ ሳቅ እኔ ምን አገባኝ? አንቺ ተረጋግሽ። ይሄ ሁሉ በአንቺ ምክንያት ነው። እሺ ዞር በይ ሊዱ። ቆይ ግን ምን አይነት ጨካኝ ሰው ብትሆኚ ነው አደይን እስከ መጨረሻ ከዚህ ቤት ያስወጣሻት? ደርሰሽ አዛኝ አትምሰይ። እስከ መጨረሻው ብትወጣማ ጥሩ ነበር። ይሄኔ አንድ ቀን ኤላ ቤት አድራ ለመመለስ ነው ይሄ ሁሉ ወከባ የምትፈጥረው። አዎ ኤላ ቤት ነው የምትሄደው? አረ ወንድሜ ወደ ራስ ተመለስ። አደይ ኤላ ጋር ነው የምትሆነው። ይሄ ሁሉ አንቺ ስራ ነው። እሺ አደይ ለሊ እንዴት ነሽ? ወደ አንቺ እኮ እየመጣሁ ነበር። እኔ እኮ አንቺ ጋር እየመጣሁኝ ነበር። ቆይ ምን ሆነሻል ደግሞ? ይሄ ምንድን ነው እንዴ? ቆይ ከቤት አስወጡሽ እንዴ? አዎ ለሊ እየወጣሁ። ለምን ማለቴ እንዴት? ቆይ ከፍቅር ጋር ተጣላችሁ? አዎ ለሊ በቃ ሁሉም ነገር ሰለቸኝ። በቃኝ። ታዲያ በቃ እንደዛ ትበይ። አሁን ተረጋጊ። እኛ ቤት ከሄድን በኋላ መፍትሄ እንፈልጋለን። ምንም መፍትሄ የለውም ለልዬ። በቃ የሰው አይን ማየት እስኪያስጠላኝ ድረስ ነው ሁሉም ነገር የሰለቸኝ። እርግጠኛ ነሽ ግን አይደል? አዎ ለልዬ በቃ ከዚህ ልሄድና ሌላ ቦታ ሄጅ ሌላ ስራ ፈልጌ እሰራለሁ። በቃ ሁሉም ነገር አስጠልቶኛል። እሺ አደይ መሄዱን ትሄጃለሽ እኮ ግን በቃ ተረጋጊና ነገም ቢሆን ወይ ሌላ ጊዜ ትሄጃለሽ። አይ ዛሬ ነገ እያልኩ ማስረዘም አልፈልግም። ኧረ ተይ አደይ። ቆይ እኔ ያክል እንደዚህ ያስጨክነሽ ምንድን ነው? ሁሉም ነገር በትዕግስት ይቀየራል ብሎ መጠበቁ ሰለቸኝ። ምን ላድርግ? አደይ መልሽ ስሜ። በቃ ተረጋጊና ሌላ ነገር እንፈልጋለን። አደይ እሺ ጠብቂኝ። እሺ አባዬ በጣም ነው የማመሰግነው። ደግሞ አልጠፋም፣ እደውልልሃለሁ።
ምን እያደረክ ነው ዴቭ? ይቅርታ የለ ሳላንኳኳ ገባሁ። አደይ አለች እንዴ? አደይ እዚህ የለችም። እዚህ የለችም? እሺ ለሊስ? ለሊማ አደይ ጋር ልሄድ ብላ ወጣች እኮ። እናንተ ጋር አልመጣችም? አዎ አልመጣችም። በቃ እኔ ልሂድ። ቆይ እንጂ ዴቭ፣ የመጣበትን ጉዳይ ሳትነግረኝ ወዴት ነው የምትሄደው? ለሊ አደይስ? ዴቭ በጣም አዝናለሁ። አረፈድክ። አደይን እኮ አሁን ደላላ ጋር አገናኝቻት ነው የመጣሁት። ጨክና አደረገችው? አዎ ዴቭ አድርገዋለች። እኔም እሷን ለማስቀረት የተቻለኝን ሞክሬያለሁ፣ ግን በቃ አልቻልኩም። አደይ በጣም ከፍቷታል። ደግሞ ስትታይ የምትመለስ አይነት አይደለችም። ወይኔ አደይ፣ ቆይ ምንድን ነው ያደረገችው? ቆይ ምንድን ነው የምታወሩት? አደይ የት ሄዳ ነው? አደይ ከነሱ ቤት ወጥታ ሌላ ሰው ቤት ገባች። አንድ ቀን ሲመራት እንደዚህ እንደምታደርግ መገመት ነበረባችሁ። እንደ አደይ አይነት ሰራተኛ መቼም አታገኙም። ቆይ ዴቭ፣ ካንተ ጋር ተጣልታ ነበር? አዎ ትንሽ ተጋጭተን ነበር። ትላንትና ማታ እዚህ እናንተ ጋር ስታድር ከባርኮት ጋር እንደነበረች ቤዛ መታ ነገረችኝ። ያቺ የተረገመች ቤዛ። ከዛ የሆነ ነገር ተናገርኳት። ትንሽ ተጣልተን ነበር። አሃ ያንተ እጅ አለበት እንዴ ዴቭ? ለዛ ነው ለካ አደይ በአንድ ቅስሟ ስብር ያለው። ተይ እንጂ ለሊ፣ እንዴት እንደደበረው እያየሽ አይደለ እንዴ? ዴቭ አንተ ጠንከር በል። ምናልባት በምን ይታወቃል፣ እናቷን እኮ ልትጠይቅ ሄዳ ይሆናል። ይቅርታ ጠይቄያታለሁ። ነገር ግን የኔ ይቅርታ እሷን ሊያቆያት አልቻለም። የለ ትናንት አደይ እዚህ ስትመጣ በጣም ጨንቋት ነበር። በአንተና በባርኪ መጣላት በጣም ከፍቷታል። አዎ ባርኮት መጥቶ ነበር፣ ግን እሷ አምሽታ ስለመጣች አድራ በጠዋት ነው ሄደችው። ከሱ ጋር አልተገናኙም። እቺ ሰይጣን የሆነች ቤዛ ውሸቷን ነው። ሲጀመር እዚህ ቤት እግሩ አልረገጠም። እናንተን ለማለያየት ሆን ብላ ያደረገችው ነገር ነው። ቆይ ለምን እንደዚህ ማድረጉ አስፈለገ? ዴቭ ወዴት ነው? ይቅርታ ከረበሽኩኝ። የለ ወደ ቤት ልመለስ። አሬ ላ ተከተለው እንጂ እንካ ስልከኛ ነው። ቤቱ ሰላም አገኘ። አንቺ ፍቅር ግን ነፍስሽ አይማርም። ያንቺ ከተማረ ይበቃል። አታይም አደይ ሳትኖር ቤቱ እንዴት ደስ እንደሚል። ያቺ ሰይጣን ቤዛና አንቺ ያላችሁ የቤት መቼም ሰላም አያገኝም። ፍቅር ራስሽ ነው ታታይ። በጣም ጥሩ ሀሳብ ነው። አሁን ደግሞ ቤዛ ነች የቀረችኝ። ተባብረን እናስወጣታለን። ማ እኔ ሊዲያ ነኝ ከአንቺ ጋር የምተባበረው። እንዳታስቢው እሺ። እዛው ራስሽ ጨርሽ። ከቤዛ ቀጥሎ ደግሞ አንቺ ትቀጥያለሽ። ማን ነው? እኔ ነኝ። ግቡ፣ ክፍት ነው። ናውል እንዴት መጣክ? በእግሬ ነው። ግን እኮ አደይ እዚህ የለችም። ማን ነው አደይን ፈልጌ መጣሁ ያለሽ? ተቀምጣትኝ። እሺ ቁጭ በል። በቃ ከዚህ በኋላ አይከተሉንም። በእናት አንተ ያ በደቃ ነው። በእናት ትከታተል። ገና ሳያልፉ ታወጣለህ። እባክህ ከዚህ በኋላ አይመጡም። ምንም አያመጡ። ልጅቷ ግን አሳዘነች። ኧረ እባክህ ተው እንጂ አሳዘነች። እንካ መልስላት። ሂድ። ቀልደኛ አሳዘነችኝ ይላል እንዴ? ይሄኔ እሷ ምንም አለመሰላት። መጡ አባ አምልጣት አለ። እሺ ወንድሜ ትንሽ ጊዜ ብቻ ጠብቀኝ። እኔ ሁሉንም ነገር አስተካክለዋለሁ። አንቺ ውሸታ! ቆይ ምን ይሁን ብለሽ ነው ያልተፈጠረ ነገር ፈጥረሽ ያወራሽው? ዴቭ ልቀቀኝ! ቆይ እኔ ምን አጠፋው? ወይስ እውነቱን ስለተናገርኩ ነው? ትንሽ አታፍሪም? አሁንም ታወራለሽ? እሺ አሁን ደስ አለሽ? ይኸው ባዶ ቤት ሆነልሽ። ቆይ ግን ለዛች ተራ ሰራተኛ ብለህ ነው እኔ እንደዚህ የምትናገረኝ? አፍሽን ዝጊ። ሰምኛለሽ? ካሁን በኋላ ስለ አደይ አንድ ነገር ታወሪና እገልሻለሁ። እሺ